ኢትዮጵያ እያንሰራራች ነው ያለችው። ኢትዮጵያ በምትባለው ፕሌን ውስጥ ተሳፍሮ የሚሄዱ ሰዎች ፕሌኗ በምትበርበት ሰዓት በምን ያክል ፍጥነት እንደምትጓዝ ፊል ያደርጉ። ፕሌኗ እየፈጠነች እንዳለች የሚያይ ከፕሌኗ ውጭ ያለ ሰው ነው። ፕሌን ውስጥ ያሉ ሰዎች ግን ፍጥነቷ ወይም ያሉበት ሁኔታ የሚሰማቸው ስትንገራገጭ ነው። ወይዘር ሳይመቻት ሲቀር መንገጫገጭ ካለ ፊል ያደርጋሉ። ከመንገጫገጭ ውጭ በዚያ ከፍተኛ ፍጥነት ስትበር ብዙም በውስጧ በአውሮፕላን ውስጥ ያሉ ሰዎች ፊል ያደርጉት። አጠቃላይ ኢትዮጵያ ውስጥ እየተሰራ ያለው ስራ የሚያሳየው መንገጫገጩን አልፎ አልፎ የሚደመጡ ኮሽታዎችና አላስፈላጊ ግጭቶችን ስናስተውል ካልሆነ በቀር በሁሉም በጀመርናቸው ስራዎች ከሚጠበቀው ፍጥነት በላይ ስኬታማ ጉዞ እያደረገች እያንሰራራች ያለች ሀገር ናት። እርሻን ብቻ እንኳን ብንወስድ 350 ሺህ ገደማ ነበረ ስናርስ የነበረው። አሁን 1.1 ሚሊዮን ገደማ ሄክታር ደርሷል። ያንሳል፣ ከዛ ላይ ማደግ አለበት፣ ግን 3 እጥፍ አድጓል በ5-6 ዓመት ውስጥ እና በሁሉም ሴክተር የሚታየው እመርታ በጣም አስደሳች ነው እና እስከምንጨብጠው ብልጽግናውን መትጋት ያስፈልጋል። ከትጋት ውጭ የሚገኝ ፍሬ የለም። በትጋት በልፋት በድካም የምናገኘውን ፍሬ ለመጨበጥ ሰብሰብ ብለን መስራት ይኖርብናል።